በሕይወታችን ውስጥ ከኃላፊነት ለመሸሽ የሞከርንበት ጊዜ ይኖር ይሆን? ግን ያ ማምለጫው መጨረሻው በአንድ ግዙፍ ዓሣ ሆድ ውስጥ ቢሆንስ? እንግዲህ ዛሬ የምናየው ይህን ጊዜ የማይሽረውን የነቢዩ ዮናስን ታሪክ ነው። ከራሱ ዓላማ ለመሸሽ የሞከረ ነገር ግን በመጨረሻ ምሕረትንና ሁለተኛ ዕድልን ያገኘ ሰው ታሪክ ነው። እስቲ ራሳችንን እንጠይቅ። አንድ ትልቅ ኃላፊነት ተሰጥቶን ነገር ግን ልባችን በፍርሃት ወይም ምናልባትም በጥላቻ ተሞልቶ ወደ ተቃራኒው አቅጣጫ ብንሮጥስ? የዮናስ ታሪክ የሚጀምረው ልክ በዚህ ወሳኝ ውሳኔ ነው፣ ትእዛዝን በመጣስ በጀመረው ጉዞ። እናም ታሪካችን የምንጀምረው በአንድ ቀላል በሚመስል ግን በጣም ከባድ በሆነ ትእዛዝ። ይሄ ትእዛዝ የዮናስን ሕይወት እስከ መጨረሻው ሊለውጠው ነበር። ትእዛዙ በጣም ግልጽ ነበር። ተነስና ወደ ታላቂቱ ከተማ ወደ ነነዌ ሂድ። አሁን ነነዌ ማለት በክፋቷና በኃጢአቷ የምትታወቅ ስሟ የከፋ ከተማ ነበረች። የዮናስ ተልእኮ የጥፋት መልእክት ይዞ በመሄድ እንዲያስጠነቅቃቸው ነበር። ዮናስ ግን በምንም ታምር አለ፣ ጠላቶቹ የነነዌ ሰዎች የእግዚአብሔርን ምሕረት ማግኘት ይገባቸዋል ብሎ በፍጹም አላሰበም። ስለዚህ ወደ ነነዌ ከመሄድ ይልቅ ሙሉ በሙሉ ወደ ተቃራኒው አቅጣጫ ወደ ተርሴስ የምትሄድ መርከብ ላይ ተሳፍሮ ከእግዚአብሔር ፊት ኮበለለ። ዮናስ ያመለጠ መስሎት ነበር፣ ግን በጣም ተሳስቶ ነበር። ባህሩ የራሱ ቅድ ነበረው። የጀመረው የማምለጫ ጉዞ ብዙም ሳይቆይ ወደ አስፈሪ ቅዠት ተለወጠ። በቅጽበት ሰማዩ ጠቆረ፣ ባህሩም ተናወጠ። ከዚህ በፊት ታይቶ ማይታወቅ አይነት ማዕበል መርከቧን እንደ ትንሽ ቅጠል ያላዋጥ ጀመር። እነዚያ ልምድ የከበቱ መርከበኞች እንኳን በፍርሃት ተዋጡ። ይህ ተራ ማዕበል እንዳልሆነ ገብቷቸዋል። በመጨረሻም መንስኤውን ለማወቅ ዕጣ ሲጣጣሉ ዕጣው በዮናስ ላይ ወደቀ። እሱም እውነቱን ተናዘዘ። አዎ ይህ ሁሉ በእኔ ምክንያት ነው፣ አነስጣችሁ ወደ ባህር ጣሉኝ። ባህሩም ጸጥ ይላል። የራሱን ሕይወት ለሌሎች ሲል አሳልፎ ለመስጠት ወሰነ። መርከበኞቹ ዮናስን ወደ ተናወጠው ባህር እንደጣሉት ማዕበሉ ወዲያውኑ ጸጥ አለ። ፍጹም ጸጥታ። ግን የዮናስ ፈተና ገና አልተጠናቀቀም ነበር። ባላሰበው ሰዓት ከባህሩ ጥልቅ አንድ ግዙፍ ዓሣ መጥቶ ሙሉ በሙሉ ዋጠው። አሁን የታሪኩ ድባብ ይቀየራል። ከግርግሩ ወጥተን ወደ ጸጥታ እና ራስን መመርመር ይሸጋገራለን። ትኩረታችን በዓሣው ሆድ ውስጥ በነበረው የዮናስ ሁኔታ ላይ ይሆናል። እስቲ ያስቡት፣ ለ3 ቀንና ለ3 ሌሊት በዓሣው ሆድ ውስጥ በፍጹም ጨለማናው ብቸኝነት፣ እዚያ ውስጥ ከዓለም ሙሉ በሙሉ ተቆርጦ ዮናስ ከራሱና ከእግዚአብሔር በቀር ሌላ ምንም አልነበረው። ይህ የንስሐና የጸሎት ጊዜ ነበር። በዚያች ሕያው መቃብር በሚመስል ቦታ ውስጥ ዮናስ አንድ ትልቅ እውነት ገባው። ወደ ዓለም ዳርቻ ሊሸሽ ይችላል፣ ነገር ግን ከፈጣሪው መገኘት መደበቅ ፈጽሞ እንደማይችል ተረዳ። ዮናስ ከልቡ በጸለየ ጊዜ ጸሎቱ ተሰማ። እግዚአብሔር ያንን ዓሣ አዘዘው፣ እርሱም ዮናስን በደረቅ ምድር ላይ ተፋው። ይሄ ከሞት እንደመመለስ ነበር። ሁለተኛ ዕድል ነበር። በሁለተኛው ዕድሉ ዮናስ ወዴት መሄድ እንዳለበት አሁን ጠንቅቆ ያውቅ ነበር። ታሪካችን አሁን ወደ ነነዌ ይዞረናል። ዮናስ በፍጹም ያልጠበቀው ነገር ወደሚከሰትባት ከተማ። በዚህ ጊዜ ዮናስ ምንም አላመነታም። በቀጥታ ወደ ነነዌ ሄዶ ያንን ግልጽና አስደናቂ መልእክት አስተላለፈ። በ40 ቀን ውስጥ ነነዌ ትገለበጣለች። ነገር ግን ከዚያ በኋላ የሆነው ነገር እውነተኛ ተአምር ነበር። ከመንገድ ዳር ከነበረው ለማኝ አንስቶ ዙፋኑ ላይ እስከተቀመጠው ንጉሥ ድረስ መላው የነነዌ ከተማ ዮናስን ቃል አመነ። ማቅ ለበሱ፣ በአመድ ላይ ተቀመጡ፣ ከልባቸውም ንስሐ ገቡ። እግዚአብሔርም የከተማዋን ልባዊ ንስሐ አየ። ስለዚህ ፍርድ በምሕረት ተተካ፣ ጥፋት በይቅርታ ተሸነፈ፣ ነነዌም ዳነች። ታሪኩ እዚህ ጋር ያለቀ ይመስላል አይደል? ግን ገና ነው። በጣም ወሳኙ ክፍል አሁን ይመጣል። ዮናስ ራሱ ሊማረው የሚገባው ትምህርት። የሚገርመው ሁሉም ሰው ሲደሰት፣ ዮናስ ግን ተቆጣ። እሱ ራሱ እኮ ምሕረት ተደርጎለት ከዓሣው ሆድ የወጣው ሰው ነው። አሁን ግን እግዚአብሔር ለነነዌ ሰዎች ለጠላቶቹ ምሕረት በማድረጉ በጣም ተበሳጨ። እናም እግዚአብሔር ለዮናስ የመጨረሻውን ትምህርት ለማስተማር አንድ ትንሽ ተክል ተጠቀመ። ዮናስ ጥላ ስለሰጠችውና በአንድ ጀንበር ስለደረቀችው ተክል በጣም አዘነ። ነገር ግን በመቶ ሺዎች ለሚቆጠሩ ሰዎች ሕይወት ምንም ግድ አልነበረው። እግዚአብሔርም ዮናስን እንዲህ ሲል ጠየቀው፣ አንተ ላልደከምክባትና ላላሳደግሃት ተክል ስታዝን
እኔስ ቀኝና ግራቸውን ለማይለዩ ከብዙ ሺህ በላይ ሰዎች ላሏት ለታላላቂቱ ከተማ ለነነዌ አላዝንምን? ይህ ጥያቄ እስከ ዛሬ ድረስ የሚያስተጋባ ነው። እንግዲህ የዮናስ ታሪክ 3 ታላላቅ እውነቶችን ያስተምረናል። አንደኛ፣ ከዓላማችን መሸሽ አንችልም። ሁለተኛ፣ የእግዚአብሔር ምሕረት ወሰን የለውም፣ ለሁሉም ነው። እና ሦስተኛ፣ ሁለተኛ ዕድል ሁልጊዜም አለ። ጥያቄው ይህ ታሪክ እኛም ስለ ምሕረት ያለንን አመለካከት እንድንመረምር አይጋብዘንም ወይ? መልሱም በራሳችን ልብ ውስጥ መፈለግ ያለብን ይመስለኛል።